ዓለም መጨረሻ አላት። ያ ቀን ሲቃረብ ደግሞ ምድር ከዚህ ቀደም አይታ የማታውቃቸውን ታላላቅና አስፈሪ ክስተቶችን ታስተናግዳለች። ነብዩ አለይሂ ሰላቱ ሰላም ስለ እነዚህ ቀናት ሲናገሩ ምን ይላሉ? ኢነሃ ለን ተቁመ ሐታ ተረውነ ቀብለሃ 10 አያት፣ 10 ምልክቶችን ሳታዩ ሰዓቲቱ ቅያማ አትቆም በማለት ተናግረዋል። ዛሬ እነዚህን 10 ታላላቅ ምልክቶች በቅደም ተከተልና አጠር አድርገን ለማየት እንሞክራለን። ቪዲዮውን ሰብስክራይብ እያደረጋችሁ ጀምሩት። የመጀመሪያውና የታላላቅ ምልክቶች መክፈቻ የሆነው የመህዲ መምጣት ነው። ምንም እንኳ በአስሩ ዝርዝር ውስጥ ባይጠቀስም የታላላቅ ምልክቶች መጀመሪያ የመህዲ መምጣት ነው። ኢማም አልመህዲ ዓለም በበደልና በጭቆና ስትሞላ አላህ ለዚህች ኡማ ፍትህን የሚያሰፍን መሪ ልካል። ረሱል አለይሂ ሰላቱ ሰላም ምን ይላሉ? ከዱንያ እድሜ አንድ ቀን ቢቀር እንኳ አላህ ከቤተሰቦች የሆነን ሰው እስኪልክ ድረስ ያንን ቀን ያረዝመዋል ብለዋል። ከመጣም በኋላ በምድር ላይ ፍትህን ያሰፍናል። በዘመኑም ምድር በረከቷን ትሰጣለች። ሐዲሱ ላይ ወደ ተጠቀሱት 10ቱ ታላላቅ ምልክቶች ስናመራ የመጀመሪያው መሲህ አደጃል ነው። በሰው ልጅ ታሪክ ውስጥ ትልቁ ፈተና መካና መዲናን ሲቀር ዓለምን ሁሉ የሚዞር አካል ነው። ምን አይነት መገለጫ ያለው? አዕወሩ العين اليمنى كأن عينه عنبة طافية፣ ቀኝ አይኑ የታወረ ነው፣ አይኑም ልክ እንደወጣች ወይን ናት በማለት ተናግረዋል። በግንባሩ ላይም ካፊር የሚል ጽሑፍ አለ። እንዲሁም ደግሞ ሰዎችን በጣም በከባዱ የሚፈትን አካል ነው። ሰማይን አዝንብ ይላታል፣ ታዘንባለች። ምድርን አውጪ ይላታል፣ ታወጣለች። ሰዎችን በከባዱ የሚፈትንና ሰዎችን ወደሱ የሚጣራ አካል ነው። ሁለተኛው ደግሞ ምንድነው? የኢሳ አለይሂ ሰላም መውረድ ነው። ሙስሊሞች በደጃል ተከበው ባለበት ወቅት ኢሳ አለይሂ ሰላም ከሰማይ ይወርዳል። ወኢነሁ ለዕልሙ ሊሳዓቲ ፈላ ተምተሩነ ቢሃ፣ እሱም ለቂያማ ምልክት ነው፣ በሷም አትጠራጠሩ ይላል አላህ ሱብሓነሁ ወተዓላ። ደጃልን ሉድ በሚባል በር ይገድለዋል፣ መስቀልን ይሰብራል፣ እንዲሁም ደግሞ አሳማን ይገድላል። ሶስተኛው የያእጁጅና መእጁጅ መውጣት እጅግ ብርቱና ማንም ሊያሸንፋቸው የማይችል ህዝቦች ናቸው። አላህ ሱብሓነሁ ወተዓላ ምን ይላል? ሐታ ኢዛ ፉቲሐት ያእጁጅ ወመእጁጅ ወሁም ሚን ኩሊ ሐደብን የንሲሉን፣ ያእጁጅና መእጁጅ ግድብ በተከፈተ ጊዜ እነሱም ከየኮረብታው ይፈሳሉ በማለት ይናገራል። መጨረሻቸውም ኢሳ አለይሂ ሰላም ዱዓ ያደርግና በአንገታቸው ላይ በሚወጣ ትል አማካኝነት አላህ ያጠፋቸዋል። ምልክት 4፣ 5 እና 6 ሶስቱ የመሬት መንሸራተቶች በጣም ግዙፍ የሆኑ የመሬት መዋጥ ክስተቶች በአንድ ጊዜ በተለያዩ አቅጣጫዎች ይከሰታል። በምስራቅ በኩል፣ በምዕራብና በአረብ ባህረ ገብ በኩል። ይህ የሚሆነው ወንጀልና መጥፎ ስራዎች በምድር ላይ ሲበዙ እንደሆነ ዑለማዎች ይናገራሉ። ሰባተኛው ደግሞ ምንድነው? ዱኻን ወይም ደግሞ የጭስ መውጣት ነው። ሰማይን የሚሸፍንና ሰዎችን የሚያፍን ጭስ ይወጣል። አላህ ሱብሓነሁ ወተዓላ ምን ይላል? ፈርተቂብ የውመ ተእቲ ሰማኡ ቢዱኻን ሙቢን፣ ሰማይ ግልጽ በሆነ ጭስ የምትመጣበትን ቀን ተጠባበቅ ይላል። ይህ ጭስ አማኞችን እንደ ጉንፋን ሲይዛቸው፣ ከሃዲዎችን ግን በጣም የሚያሰቃያቸው ጭስ ይሆናል ማለት ነው። ስምንተኛው ደግሞ ምንድነው? የፀሐይ በምዕራብ በኩል መውጣት። ይህ ምልክት የታየ ቀን የተውባ በር ለዘላለም ይዘጋል። ረሱል አለይሂ ሰላቱ ሰላም ምን ይላሉ? ላ ተቁሙ ሰዓቱ ሐታ ተጥሉዐ ሸምሱ ሚን መግሪቢሃ፣ ፀሐይ በምዕራብ በኩል እስካልወጣች ድረስ ቅያማ አትቆም በማለት ተናግረዋል። ከዚያ በኋላ ማመን ወይም ደግሞ መጸጸት ፋይዳ የለውም ማለት ነው። ሁላችንም ወደ አላህ ሱብሓነሁ ወተዓላ ካሁኑኑ ልንመለስ ይገባል። ዘጠነኛው ምንድነው? የምድር እንስሳ ከመሬት የምትወጣና ሰዎችን የምታናግር አስደናቂ እንስሳ ናት። አላህ ሱብሓነሁ ወተዓላ ምን ይላል? አኽረጅና ለሁም ዳበተ ሚነል አርዲ ቱከሊሙሁም፣ ከምድር እንስሳን እናወጣላቸዋለን ታናገራቸዋለችም በማለት አላህ ሱብሓነሁ ወተዓላ ተናግሯል። ይህች እንስሳም በአማኙ ግንባር ላይ አማኝ
በከሃዲው ላይ ከሃዲ የሚል ምልክት ታደርጋለች። 10ኛውና የመጨረሻዋ ደግሞ ከየመን የምትወጣዋ እሳት ናት። ረሱል ዓለይሂ ሰላቱ ወሰላም ምን ይላሉ? ወናሩን ተኽሩጁ ሚን ቀዕሪ አደን ተጥሩዱ ናሰ ኢላ መሕሸሪሂም። ከየመን ጥልቅ ስር የምትወጣ እሳት ሰዎችን ወደ መሰብሰቢያቸው ትነዳቸዋለች ይላሉ። እነዚህ ምልክቶች አንዱ ሲመጣ ሌላው ተከታትሎ የሚመጣ ነው። ዓለም ልታበቃ እንደሆነ ትልቅ ማስጠንቀቂያዎችም ናቸው። አላህ ሱብሓነሁ ወተዓላ እነዚህን ፈተናዎች በብቁ ሁኔታ ከሚያልፉት በእነዚህም ከማይፈተኑት ያድርገን እላለሁ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።